ተኩሶት የአብርሃም ወንድም ነኝ ስለሚመለከት ነው በየትኛውም በኩል ይሁን ወንድሜ ነው በእናት ነው ባባስ ተፈታችሁ አላ ምን አገባ እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣላችሁ አንተ ምን አጨብጫቢ ነህ ይሄው ስለምእሺ አጨብጫቢ ነኝ እንደፈለክሽ በይ ዝም ብለን ደርቦ ዝም በፈለክበት ጥልቅ አትበል እንደፈለኩ የፈለኩበት ጥልቅ ብላ አይመለከትሽ እንደፈለክ ጥልቅ ስትል ዝም ብያለሁ ካሁን በኋላ ግን ነገር ታውቃለህ አይ መከራከር አብርሃም አይ ያልተጠራሽበት ቦታ ለምን ትመጫለሽ አይመለከትም እኮ መምጣት በእንደዚህ አይነት ቶን አይደለም አሚሩ ተወጆ አትለፋ አሚሩ እኔ ባለቤቷ አለኝ አይደለም ነገር ተረጋጉ ምንም የሚፈጠር ነገር የለም ምን ለምን መጣችሁ ለምን መጣችሁ ማግባት አትችልም መብቱ ስለሆነ ሩታ ስላልፈቀደች አታገባ ያገባኛል የሩታው ምስሮች ይመለከታል እሺ ስልክ የት አለ ምን የተፋታንበትን ወረቀት እኮ ስልክ የለም ከተነሽ የፈለክበት ለምን ዩቲዩብ ላይ አይኖርም እንደዛ ከሆነ ለምን ፖሊስ ተሰምጣሽ መሐቀቃለሽ ታዲያ እሱን ታውቃለህ አሁን ስለዚህ እየጠበቀ እንደሆነ ምን ታውቃለህ ታውቃለሽ ለምን ተሰምጣሽ ይዤ ልመጣለሁ ነው የምትደረገው አሁን ፕሮግራም ይናፈጥ ልጃለኝ ብለን እንድትመጣ ደግሞ አንፈልግም እሺ ሌላ ወለዳ አንተ እዚህ ጋር ችግር የለውም በቃ እኔ አሁን ስለ ልጅ አላነሳው ማለት ፕሮግራሜን አትበጥብጪልኝ ምን ይሄ በጣም ተራ ፕሮግራም ነው እንደ ትልቅ ፕሮግራም እንዳታየው እኔ ምን ቆይ ምን ልትሰሩ ይመጣችኋል አንዴ ዘበ ከሱ ቀለበት አታርጊሽ እንዳታነሳ ይገርምሃል እንዲህ ያጥፍልሃለሁ እሺ ምን ሆነ ይገርምሃል ተቀመጪ ይገርምሃል ይኸውልህ እንደዚህ ያጠናግርልሃለሁ አንቺ ተፈልገሽ ነው ያገባሽ በቃ ቁጭ ነው ማለት ያለው ተፈልጋ ነው ያገባችው እሺ ከቻልሽ ማለት ነው እሺ ይሁን ለፍቅር ነው አንድ ጊዜ ዝም በሉ አንቺ ሲጀመር በጣም ክብር ያለሽ ሴት ነሽ ከሷ ጋር ክብርማ ቢኖራት ያልተጠራችሁበት ቦታ አትመጡም ነበር ምክንያት ስላለን ነው እዚህ የመጣው የመጣችሁበት ምክንያት ለአንተ ማስረዳት አይጠበቅብንም ማስረዳት ለአንተ አይጠበቅብንም ምናልባት ለሷ ማየት ያለባትን ነገር ልናሳያት ነው አይመለከትም ቀለበት አድርገናል በዚህ ያህል እንዳታወጣ ቆርሰናል ስለዚህ አያችኋል ብርቅ አይደለም የምታረጉት ነገር በጣም ተራ ነገር ነው ተራ ከሆነ ምን አናድራችሁ ታዲያ ምን አቃጠላችሁ እኛ እሷ ማየት ያለባትን ነገር እንድታይ ነው እየጨሳችሁ እኮ ነበር በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ ሰው ስለወረደ እንዳንቺ ሰርግ ነው ማሳየት አንዴት ዝም በይ ተዋቸው በቃ ተዋቸው ቆይ ፍላጎታችሁ ተናገሩና ፍላጎታችን ነገር ሩቴ ልጅ እናት ነች ሁለተኛ ልጅን ደግሞ በሆዴ ይዛለች ስለዚህ ማስረጃውን አሳይታል ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አትችልም ጀማችልም ፍቃችን ያለው ከሰው ጋር ሁለተኛ ልጅ ወደ ውስጥ አለ ስለዚህ ሌላ ትዳር አንተ መያዝ አትችልም አንቺ ያተፈለግሽ ትዳር ለምን ትገበልሽ አንተ ለኛ አብርሃምን አክብረን እንጂ አንተን አንጠልጥለን ማስወጣት በኋላ እሺ ይሄንን ነገር በኋላ የተሰማቸው አብሮና ማስወጣታችን እኮ አይቀርም እኔ አይደለም ማስወጣት ከፈለኩ ሶስታቸውን ማንጠልጥ ያስወጣቸዋለሁ አንተ መግባት አይጠበቅብህም ስለዚህ ቆይ አንዴ ዝም በላቸው ፍላጎታቸውን ተናግረው ይወጣዋታል ፍላጎታችሁ ምንድነው ጨርሽ ሰማሻለሁ አሁን ስብሰት ያረካቸው እንጀራ ታረጋጉ በላቸው በመጀመሪያ ይቅርታ በጣም እናንተ ደግሞ ዝም ብለህ ሰብስበሃል ብዙ ሰው ነው ያጎርከው ይቅርታ አልታያችሁ የተሰማችሁን ተናገሪ አቤል አይደብርም እንዴ ትናንትና ከልቆለት ቦና ነበር አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም ማንም አይደለም አንተ ሲጀመር ደግሞ እኔንም ሩታንም ዳይንም የመናገር መብት የለም ማንም ባርድ ነው እንዴ ታስቢው አንተ ረጋ ብለሽ አውሪ ትልቅ እንድናከብርሽ ትልቅ ስለተናገርከው ንግግር ነው ያወራውልህ ስለ ሀርድ አይደለም ያረጋችሁት ነገር በሰው ዘንድ በጣም የሚያሳፍር ነገር ነው እንኳን ማለት አይደለም እሰይ ደጋጋ ሌላ ጨረሽ
በቃ ይበቃሻል። እና ለኛ ታይም የለንም። ፕሮግራም አለን እየጠበቀን እዚህ ጋር እንደምታየው ከዚህ በኋላ የምትቀጥለው ፕሮግራም ያለ ነው የሚመስለው። ምንም አይነት ፕሮግራም እሱን እንዴት እንደምንቀጥል አሳየኝ። በቃ እሱ ነው ማየት የምፈልገው። የምታወራው ነገር ካለ ማውራት የምትፈልገው ነገር አውርተህ ትወጣለህ። ቀጥል። ምን ነው ማንም ያስወጣኝ? እኔ ያስወጣለሁ። ጆ ተረጋጋ። እሺ በል አንተ እሺ በል። ማስወጣት ካለብን እናስወጣለን። እናንተ እኮ ማስወጣት አይጠበቅባችሁ። ምን ያስወጣችኋል? ቆይ ሀሳባቸውን ይግለጽሽና ሀሳባቸውን ለኛ ነው የሚያምርባቸው። ሀሳባቸውን ይግለጽ። እንደ አንተ ራስህ እንደ ትልቅ ጋርድ ተከፋይ አንቺ በጣም ነው እንደ ራስህ ሴት የምታየው። አንዴ በቃ ተረጋጋ። አለቅላቂ ምን ያለቀላቂ ከማለቅለቅሽ አልፎ ሆነ ሲቢት ለምን ዝም አትሉም? እሺ ቁጭ በሉ። አንዴ ከሴት ጋር ቆመህ ታወራለህ። ወንድ ነው እንደ ወንድ አትሆንም እንዴ? ምንድን ነው የፈለግሽው? እዛ ጋር ወንድሙ አለ። ከአፉ ቃል አላወጣም። ወንድነት ተማርከሽ ምንም አያገባሽም ሲጀመር። እሺ አንተ ቀሚስ እዛ አንቺ ራስህ እያወራን ነው አይደል? ዝም በል። እነሱ ስላወሩ እኛ እናወራም። በቃ ስላወሩ እኛ እነሱ ስለረከሱ አንረክስም። አለቀ በቃ። ማልጠጋሽ ስለማልፈልግሽ ነው። ማልጠጋችሁ እዛ አካባቢ ማልጠጋችሁ ስለማታስፈልጉኝ ነው። ማርቲ ቁጭ በሉ። እናንተ ዝም በሉ። እናንተ ማውራት አይጠበቅባችሁ። መናገር ያለባችሁን እናንተ። በጣም ነው እንዴ የምታሳዝን። እሺ የዘላት በእናት እሺ ኮኮ አድርጋት። ምንም ላግባት አያገባሽም። ኧረ በጣም ምን ተሳፍራ አልገባኝም። ልንገርሽ አይደል እኔ አዘያትም ልዞር ይችላል። አያገባሽም። ዙር አሁን ከለ እኔ ይሄን ሁሉ ነገር እንድታይ የፈለኩት እሷም እንድታይ የፈለኩት ምንድነው ምክንያት? ለሌላ ልጅ ድሪያት ነው። ተመቸሽ። በቃ ይኸው ቀለበት አድርጋለች። ኧረ አንተ አሁንም ቀለበት አድርገህ ልትቆጣጠራት ለሌላ ልጅ ድሪያት ግጥም አድርጌ 50 ጊዜ ድራት አለች። 50 ጊዜ ድራት ዳሪያት በቃ ችግር የለውም። ስለዚህ የኛም ፕሮግራም ግን 50 ጊዜ ሩታ ተፈላጊ እንደሆነች የነገርኩህ ተፈላጊ በቃ እኔ ያርግላት ወልዳ ተፈላጊ ናት። ያርግላት 10 ልጅ ወልዳ ሩታ ተፈላጊ ናት የነገርኩህ። ግን ደግሞ አሁን አጣጣሉን ሙጡልን በቃ እኛ ፕሮግራማችን አልጠራንም አይደል? ፕሮግራሙ ላይ እኛ እድምተኞች አይደለንም። ስፈልግ ነው የገባው፣ ስፈልግ ነው የምወጣው። አንድ ሰው እዚህ ጋር እቺን ይልካኝ አንድ ሰው ምንም እየነገርኩህ ይኸውልሽ ንገርሽ አንድ ጎረምሳ በቂሽ ነው። ማንንም ተሸክሞሽ ያስወጣኝ አይሆን በቪዲዮ አሳየኝ። እኔ የምፈልገው ይሄንን ነው። አሳየኝ። እሺ ማየት የፈለገችውን ነገር እኮ አይታለች። ይሞክራታል። አይተሻል አይደል? እሷን ተሸክሞ ያወጣል። አይተሻል አይደል? አለክ እስቲ ሞክራ። አይተሻል አይደል? በቃ ይኸው የምትፈልጊውን ነገር አይተሻል። ስለዚህ ምን ትችያለሽ ሩታ? እኔ ስፈልግ ነው የማሄደው። ስፈልግ ነው የመጣሁት። እሺ እኛ ፏን በላ እናንተ እሺ እንደፈለኩ ነው። እኛ ፏን በልና በቃ የኛ እንትን ነው ፕሮግራማችንን ጨርሰናል። አቤላ አይነት እባብ ቅልስልስ እባብ አስመሳይ አይቻላል። ሚስት የምትመስለው አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። እንሂድ። የት ነው የምንሄደው? ማንም አይሄድም። የት ነው ይወጣሉ። እኛ ከፈለገን ሌላ ቦታ እንዝናናለን። ይወጣሉ እነሱ አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው ሌላ ነገር ከሚፈጠር እንውጣ። ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ግን አሁን መጣ ሌላ ነገር የምታስቢ ሰው ነች። ደስታ ይሻልሻል አላልካትም? እንደዚህ በጣም የምትከታተሉ ወደ ኋላ ወደፊት እያደረጋችሁ ነው። እኔ የአብርሃም የመጀመሪያ ልጅ ስለሆን ሚስት ስለሆን አከብርሻለሁ ሩታ። ምንም ልልሽ አልፈልግም። የምሬን ነው። አሁን ወንድሜ ነው። አንድ አይደለም 50 ድሮዋለሁ ብቻ። አሁን እስካሁን ታግሰናል። እሺ አሁን ተረጋጋ። ቆይ ችግር የለውም። ተረጋጋና መጋባት ወሬ ለምን ታስነሳለህ? ወንድነት ሞክር። አንቺን እኔ ያልነካሽም አንተ ግን እንደ አንተን ሲያወጣ በጣም የመጥፋት ፕሮግራም ካለ ጅንግባና አንዴ በቃ ዝም በል። እኛ አታከብረንም። አንተ ፕሮግራማችን እንዲበላሽ ትፈልጋለህ? በቃ ይስማሽናል። አስጠጊ ወደ መድረክ እናንተ ምንድን ነው የሚባለው? ነው ያልገባኝ። ያንቺስ ምንድን ነው የሚባለው? ጉዜ እሷ ወንድሟን እየዳረችው ነው። ፕሮግራም ላይ ተገኘሽ የምትድሪው? አዎ ድብና አርግ። በጣም ጨርሰሻል።
ጨርሰናል። በቃ ጨርሰናል። ቡሌ አልቋል። ቡሌ አልቋል። የለም ሂዱ። አንተን እዚህ ተናግረህ ማንም አይበላም። ገባህ? አልቋል። ጨረስን። ፕሮግራም ጨረስን። ሰርጉ ላይ እኮ አስቀድማችሁ ብትመጡ ይደርሳችሁ ነበር። አሁን አልቋል። ሂዱ። በቃ ስማና እዚህ ጋር እያረፍክ ብለው እዚህ ጋር ያወጣውን ወጪ እንዳለ ማለት ነው እኔ እሸፍንልሃለሁ። ገባህ አይደል? ስለዚህ ቀለበት ከዚህ በኋላ ማድረግ አልችልም። ካልፈቀደችልም ቀለበቱ አውልቂ ውጡ። አረግን እኮ ቀለበት እኮ ታውልቋለች። አሁን ችግር አለ እኮ ጨረስን። አውልቂ ሄርሜላ ማን ስለሆንክ ነው? ቀለበቱን አውልቂ። እኔ ወይ የሩታ ወንድም ስለሆንክ አስወልቃለሁ። ሌላ ጸብና ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተን ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባክ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይሄንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። ባጠቃላይ አንተ ነገር ልንገር፣ አብርሃም አትችልም። አንተ ማግባት አትችልም። አታገባም። አንተ ቀለበት አታረግም፣ አታገባም። አገባለሽ። ምን ታመጣለህ? ስማ፣ ይሄን ነገር ቀድሜ ባቅ ኖሮ መቼም ቀለበት አታረግም ነበር። ገባ? እዚህ ላይ እንዳላሽልባችሁ። እሺ፣ እንደ ትልቅ እዛ ጋር ቁጭ ብለሽ ስድሪ አታፍሪ። ነገም ሲያገባ ትድሪያለሽ፣ ከነገ ወዲያም አምናም ካቻምናም ሁሌ መዳር። እቺ ንግስት ናት። እሺ ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሀል እሺ አትበለኝ። እሺ ካንተ ጋር ወሬ አልፈልግም። ለንጉስ ዳሪያት በቃ ጥሩ መልስ ላይ መለስ። ንግስት ሆነች ለንጉስ ዳሪያት። አንተ አታፍርም እንዴ? ለምን አፍራለሁ? ዳኒ እናንተ ያላፈራችሁ እኮ እኔ እንዴት ልፈራ? ለምንድን ነው እኛ የምናፍረው? እኛ ስለምን እናፍራለን? ፍታኛ አለችው፣ ፈታችው። ከዱል ጎን ከሷ ጎን አለ ነበርኩ። የራሴ የሆነ ምክንያት አለኝ። አብርሃም ምን ቢያደርግ ወንድሜ ነው እንግዲህ። እሺ ላለቅልቅም ምንም ልበል። ስልክ ተገዛልህ ወይስ ምንድነው? ሱፍ ተገዛልህ ነው ጫማ ነው ኤቭሪቲንግ ብር ሲሰጣ በዚህ ልክ የተቃጠላችሁ። ቆይ አይደለም ለምን አንደግሞም? ቀለበቱን የሆነ ቀለበት ድጋሚ ለምንና ይደገም አታረገው። በእንደሆነ ምን ታበላበት አታረገው። አምሮባችሁ ይሄ ልክ አይደለም። አምሮብሽ ተብለሽ ቆም አምሮባችሁ ዘላችሁ መጣችሁ እሪምዋ አያምርም። ዘበኞቹ እንዴት እንዳስባቸው ካንቺ ጋር ጨርሷል። እናንተም ደግሞ አያምርባችሁ። እኛ አለን በቃ ይሄንን ያቃጠላችሁ አይደል? ባይዘው ልጅን አጠቁምባት። እሺ በነገራችን ላይ ዳይመንድ ናት። ገባህ? ተስላታገኛት አድዋል ሰው ያልተጠራበት ፕሮግራም ላይ ሼም አይዞ ሼም እኮ ውርደት እኮ ነው። ለእናንተ ራሱ ውርደት ነው። ልናሳይ የመጣ ነው እየሰራ ያለው በጀርባ ምን እንደምሰራ አብርሃም ማለት ምን ነገር በቪዲዮ ታዩት የለ እንዴ? ነገር በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኙታላችሁ እኮ። ለምን በዚህ ሁለት ሶስት ልጅ ከዚህ በኋላ እናንተም ትቀበላላችሁ ያስባል። በደምብ ከሩታ ባይዘው ይሄ ያመነው ነው ያላመነው ብዙ ነገር አብለቆመ እንደወንድም እንዴ አንተ ደህና አታስብም እንዴ? የመጀመሪያው አጻፋ አይደለም ይሄ ሲመጣብን ታውቃለህ። እሺ በማያገባት ትግባ። ትናንትና ልድራት የነበረች ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? ምን ማለት ነው? እንታ ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግኩን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለታ ዳኒ እርጉዝ አለች። ደስታ ልድርለት ነው። እሺ አንተ በምን ያወቅ? ኧረ በዚህ ልክ ለምንድን ነው ከእሱ ጋር ወርደህ ታወራለህ? ሚኪ እነሱ እኮ አንደኛቸው እሱ ነው። አንተ ነው የወረድከው። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? አንሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶፍት አለ አባብለናችሁ ይተኛችሁ። ይኸው ቀለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? አዲስ ነገር ያንተ ልምድ ነው። ከዛ ደግሞ እቺን ታስለቅስና ተታውና ደግሞ መንበርከክ ላንተ አዲስ አርጉላት እስከዛዋ ባይ ባይ መጥቼ እሸኛለሁ። ባይ ባይ ደህና ሁን አትበይኝ። ባይ ባይ አትበይ ይፈራለሁ። ባይ ባይ